ጨርስ ተይዛ ስትገባ ምን ስታረጊ ነበረ? በየአረብ ቤት በየአረብ እንትን ስር በየኢጃዛ ቤት ስትጨማለቂ ነበረ። ጥፊ ከዚህ ጅል ዋሃብያ ብሎ ያባረረም እናውቃለን። ቤቷን ይዛ እኔ ሂጃብ ለብሻለሁ ካሁን በኋላ አልወጣም ከሀገር ስትል ኧረ ይኸው ቤት ይዛ አረብ ሀገር የለመደችውን ሰውነቷን እየቸረቸረች ነው ከወላጅ በኩል የተባሉትም ሰምተናል። እነዛ እዚህ ጋር ሱመያ በርቺ ግሩፕ መሪ አድርገዋት የነበሩም ኧረ እንደዚህ ነው ያለሁት እስኪ እገዙኝ ጡት አናቃትም። ሌላ ትተክታለች በሷ ቦታ ያችኛውም ተራዋ እስኪደርስ ማለት ነው። ከዛ የመጨረሻ ጥያቄ እዚህ ቦታ ላይ ወደ ሌላኛው ከማለፌ በፊት የምታስቀምጡት አንድ ነገር አለ። ቸሪ ሰድቂ ለመስጊድ ለቁርአን እያሉ የሚናገሩ ሴቶች ብቻ ስራ ፈተው ቁጭ ብሎ እንደዚህ አይነት ነገር እንደሚያስተናብሩ ሴቶች እንዳሉ ታውቃላችሁ። ወላሂ ለዚህ ብቻ የተመደቡ ሴቶችን ለማሳመን ብቻ እኔ ይህን ያክል ሰጥቻለሁ ምናምን እያሉ ነው ስራ ይላቸው። ቁጭ ብለው የወንዱ አሚር አለ የሴቷ አሚር አለች። እንደዚህ አይነት ነገር የሚሰሩ ሰዎች እንዳሉ ታውቃላችሁ። ምንም የማይሰሩ ሀታ እስከ ሺሻ የሚያጨሱ ሺሻ ያጨሳሉ። አንቺ አረብ ቤት ወልውለሽ ደክመሽ ጅልባብሽን ሳትለብሽ የምን ጅልባብ እርቃንሽን ሰውነትሽ ቅርጽ እየታየ ደረጅ ትወጫለሽ ትወርጃለሽ። አረቡ አንቺ ነ እያለ ያዝሻል እንደ ባሪያ። ከዛ መጨረሻ ላይ ያንን ገንዘብ እኔ አላህ ዘንድ አጅር አገኝበት ትችላለሽ። እነሱ ሺሻ ያጨሱበታል በመስጊድ ስም በየቲም ስም በምስኪን ስም። ሀታ የዘካተል ፊጥርን ገንዘብ ሲበረበር አይቼ ታዘብኩኝ። የዘካተል ፊጥር ገንዘብ አምጡን የሰጥላችኋለሁ እያሉ ማለት ነው። እዙ ቲክቶክ ላይ ሲፈንጥዙ ነበር የምናውቃቸው ሰዎች። ግን እንደ ዱበናን ገራን ቁላፋ ሁሉም ብናገር ሆድባሩ ይቀራል ይባላል። ምን አለች አሉ እንትን ሁሉን እያየን ከታች ዝም ብለን ነው ትላለች አሉ ቦለቅያ። ዝም እያልን ነው እየተናገርንም ቢሆን እየተነፈስን ትንሽ እና ጥያቄ አቅርቡላቸው። ሼክ ይሁን ኡስታዝ ይሁን አተርዳህ ሊዘውጀተክ በሉት፣ አተርዳህ ሊቢንተክ በሉት፣ ለሚስትህ ትወድላታለህ እንዴ በሉት። ለልጅህ ትወድላታለህ፣ ለእህቱ ሊወድ ይችላል። ግን ለሚስትህ አንተ ሰርታ ገንዘቧን ለመስጊድ ኢንቨስት እንድታደርግ ትፈቅድላታለህ። ለአባትሽ እንዳሰጭ የሚላት እኮ ነው፣ ለእናትሽ እንዳሰጭ የሚላት እኮ ነው። ትወድላ አተርዳህ ሊኡመክ ሊኡኽተክ ወሊዘውጀተክ፣ ለሚስትህ ትወድላታለህ። አረብ ቤት ሰርታ ያመጣችውን ገንዘብ መስጊድ፣ የቲም መርዳት፣ ምስኪን መርዳት እያለች እንድትሰጥ ትፈቅድላታለህ? አይፈቅድም። ከላ አበደን። እና ታዲያ እንዴት ነው ታዲያ? ቸርነት የሚለው ከዛ ጋር አይካተትም። ለኢም ከተባልሽ ተባይ ችግር የለውም። አንቺ ስስታም ነሽ፣ አንቺ በኺል ነሽ፣ አንቺ እንደዚህ ይበሉ ችግር የለም። ያለሽ ጊዜ ሁሉም ይወድሻል። መዝጊያ የዚህ ቦታ ላይ የሚሆነው የኢማሙ ሻፊዒ ንግግር ነው። ኢዛ ተከለመ አልገኒዩ ካዚበን ቃሉ ሰደቅተ ወማ ነጠቅተ መሓላ ወኢዛ ተከለመ አልፈቂሩ ሳዲቀን ቃሉ ከዘብተ ወቁልተ ضላላ ኢነ ደራሂመ ፊ መዋጢን ኩሊሃ ተክሱ ሪጃለ መሃበተን ወጀማላ ፈሂየ ሊሳኑ ሊመን አራደ ፍሳሐተን ወሂየ ሲላሑ ሊመን አራደ ቂታላ። ሀብታም ሰው ከተናገረ ውሸትን ከተናገረ ትክክል እውነት አልክ አንተ በፍጹም አሉት አለ ኢማሙ ሻፊ ከዛሬ 1200 ዓመት በፊትም። ሀብታም ሰው ከተናገረ አለ እውነት አልክ ትክክል ነው ይላል፣ ውሸት የተናገረ እያወቁ። ሀብት ደሃ ሰው ደግሞ እውነት ከተናገረ አንተ ባጢል የተናገርከው ጥመትን የተናገርከው ይሉታል፣ ያሳክቱታል፣ አፉን ያስይዙታል አለ። ገንዘብ ብሎ ማለት አለ የዛሬ ስንት ዓመት ነው እንግዲህ አዳምጡ ይሄን የሚለው ኢነ ደራሂመ ፊ መዋጢን ኩሊሃ ገንዘብ በየቦታዋ ተክሱ ሪጃለ መሃበተን ወጀማላ ወንድን ሰውን ልጅ አለ። ሪጃል ሲባል ሴቶች ካብረው ከወንድ ጋር ስለሚመደቡ ሰው ልጅን ግርማ ሞገስን ቁንጅናን ውበትን ታላብ ለምን ቅርድ አይመስልም? ሀብታም ከሆነ ቆንጆ ነው። እናም ተክሱ ሪጃለ መሃበተን ወጀማላ ፈሂየ ሊሳኑ ሊመን አራደ ፍሳሐተን ተሰሚነት ለፈለገ ምላስ ናት እሷ አለ። ገንዘብ ካለው ተነግግሩ ተሰሚነት አለው አለ። ወሂየ ሲላሑ ሊመን አራደ ቂታላ ልትገዳደልም ከፈለግ
ለመዋጊያም ከፈለግ ገንዘብ ካለ አንተ ገለ በሰላም አልጋ ላይ ተኛለህ። ከዛ አንዱ ደሃ መናጢ ብድግ አድርጎ አንተ ነው የገደልከው ብሎ በገንዘብ ያስገባዋል። ገዳዩ ሀብታም ነው፣ በሰላም ተኝቷል ማለት ነው። ልክ ሀገራችን የሚከናወነው ብዙ ቦታዎች ላይ። ለዚያም ነው ሀብታም ሰው ሲያስነጥስ አላህ ይርሐመው ይሉታል። ደሃው ሲያስነጥስ ማን አባቱ ነው ጉንፋን ይዞብን የመጣው እንደሚባለው እሱ ነው ያለ። ይሄንንም ባረከላሁ ፊኩም። ወደ ደርሳችን እንመለስ። ዑሙመን የገባችሁ ገብቷችኋል። አይ ብላችሁ ከሄዳችሁ ደግሞ እህቶች የምትበሉ ከሆነ ፈጠሉ ሂዱበት። መስጊድ ቁርአን ባለው ይቀራ ነምላችሁ። ويدخل في الكرم إنفاق والبذل والسخاء والجود والعطاء والله يقول ومن يوق شح نفسه فأولئك هم المفلحون فالفلاح في الكرم والهلاك في الشح ወንዶች እና ሀብት ያላችሁ ሀገር ላይ ያላችሁ ከሀገር ያልተሰደዳችሁ ሴቶች ሰድቁ ብዬ ነው የምመክረው። ይሄ ሀታ አንቀጽ ላይ እንኳን ቢመጣ እንደዛ ብዬ ነው የማስቀምጠው። ናም ቃለ ረሒመሁላህ ወልወፋ በቃል መገኘት አይ ማለት እዚህ ጋር የተፈለገበት ቢማ የልተዚሙሁ ሚን ዑሁድን አው ዑቁድን ቃለ ኪዳን ወይም ቃለ መሐላ ወይም የሆነ ቃል የገባበት ጉዳይ ማለት ነው። ናሁ ዛሊከ መወዘተ ቃለ ተዓላ አውፉ ቢልዑቁድ አላህ ምን ይላል? በገባችሁት ቃል ኪዳን ሙሉ ይላል። ፈሁወ የፊ ቢማ ዓሀደ ዐለይህ ቃል በገባበት ጉዳይ ላይ ይገኛል። ወቢማ ዓቀደ ናስ ዐለይህ ሰዎችን ቃል ባስገባበትና ቃል በገባላቸው ጉዳይ ማለት ነው። ፈየተናወል ሀዛ ዑቁድ ኒካህ ዑቁድ ኒካህንም ያስተናግዳል። ይሄ ንግግር አለ ዓቅድ ኒካህ ወዑቁድ ልበይዕ የመሻሻጥ ላይም ዓቅድ ኒካህ ላይም ዱቄት ተቃብተሽ እኔ አይደለም ደርሱን የመጣው ዱቄት ተቃብተሽ ከአንቺ ቢወርድ ግድግዳን ሙሉ የሚቃባ ዱቄት ዓቅድ ነው። እዛ ቦታ ላይ ለዓቅዱ ሰዓት ላይ ብቅ ብለሽ ታይተሽ ግሽ ነው። ዓቅዱ አማና ተቃራኒ የልዝኛው ተቃራኒ ሊሄድ ነው ማለት ነው። እሱም ደግሞ በዚህ ቃል ደረጃ ቃሉን ያለውን ዓቅድ ነው። ቃል ታስሯል፣ ልብ ያኒ ቃል ተቋጥሯል። እዚህ ቦታ ላይ ያ ነገር በሚገባ መሆን አለበት። በሁሉም ቦታ ምን መሆን አለበት? ውሉ ወይም ቃል ኪዳኑ በሚገባ መፈጸም አለበት ማለት ነው። ወዑቁድ አልበይዕ ወሽራ ሲገዛም በሚገባ መሆን አለበት፣ ሲሸጥም በሚገባ መሆን አለበት። ወጀሚዕ ተዓሙላት በአጠቃላይ ከሰው ጋር የምትለዋወጠው ነገር አለቲ በይነ ልሙስሊም በሙስሊሞች መካከል የምታደርገው ወበይነ ኢኽዋኒ በወንድሞች መካከል የሚያደርገው ፈመን ሲፋት ልሙስሊም ከሙስሊም መገለጫዎች ውስጥ እኮ ወዚነቲህ ከእሱ ውበት መጋጋጫ የእሱ ውበት ከሆኑት የሙስሊም ውበት ማለት ነው። ወኹሉቂ ስነ ምግባሩ ወሒልየት የእሱ መዋቢያ የሆነ አለ አነሁ ሚን አህሊ ልወፋ ካለ በቃሉ ይገኛል። ቃል ከገባ በቃሉ ይገኛል ባለው መሰረት ቃለ ረሒመሁላህ አላህ ይዘንለትና አሁንም አለ ወአነዛሐቱ አን ኩሊ ማ ሐረመ አላህ ክልክል ካደረገው ነገር ሁሉ መራቅ አለ። ይኸውላችሁ ወንድምቶች የሼኹን ንግግር ራሱ ካስታረቅ ነው አይጋጭም።